ወደኛ በቀላሉ ማዮኔዝ እንዴት እንደሚዘጋጅ ነው ያያችሁት በቤታችን። ይሄ እንግዲህ አይታችኋል። በአንድ እንቁላል ላይ ሁሉ ማዮኔዝ እየወጣ ያለው በአንድ እንቁላል ብቻ ይሄን ሁሉ ማዮኔዝ መስራት እንችላለን ማለት ነው በቤታችን ውስጥ። ማዮኔዝ ምን ያህል ውድ እንደሆነ ታውቃላችሁ ዋጋው። ሎቲን ነው ዘይት ነው እንግዲህ በብዛት የሚወስደው የምንጨምራቸው ነገሮች በጣም የተወሰኑ ነገሮች ናቸው። አያችሁ አሁን በደንብ ከመጣ ነው የጨመርንበት ነው። አያችሁ ካቻፕ ጨምረው ዘይቱን ለምን ነው ካቻፕና አሁን ነው በቃ ከዚህ በኋላ እስቲ ከመድኃኒዓለም በኋላ አሳስበናል። የተወሰነ ቬንጋር እንጨምራለን። አስቸቶ ማለት ነው። አስቸቶ ጨምረን ከዛ እንደዚህ እንጨት አስቸቶና ካቻፕ ማለት ነው። ከለሩን ራሱ በጣም ያሳምረዋል። ዝም ብለን ዘይት እየጨመርን በምንጠው ሳህኑ ሙልት ይላል። ታጥቦ ነው ቆንጆ ነው። በጣም ውድ ነው። ስለዚህ ቤታችን ውስጥ እንደዚህ ነቀል ባይዘው እኛ በስራ ቦታ እንደዚህ የምናደርገው አንገዛ ማዮኔዝ አያችሁ። ከሰራን በኋላ እንደዚህ በቃ ውስጥ እንጨምራለን። እዛ ይሄ ደግሞ እንዳይነካካ በትልቁ ጋር እንደዚህ እናደርግና እዛ በየቀኑ